የራሳቸው ፀጉር ላይ የሚመላለሱ የሚቆስሉ መግል የሚይዙ ብጉር መሳይ እብጠቶች ይወጣሉ። ከዛም ሲድኑ ደግሞ ጠባሳ ሆነው መላጣነት እያመጡ ያስቸግሯቸዋል። ይሄ ካለቦት ፎሊኩላይቲስ ቲካልቫንስ አለቦት ማለት ነው። ዶክተር አደራጀው ብርሃኑ እባላለሁ። የቆዳና አባላዘር ስፔሻሊስት ነኝ። የምሰራው በዶክተር ፍሰት ልዩ ቆዳ ክሊኒክ። ፎሊኩላይቲስ ቲካልቫንስ ኢንፌክሽን አይደለም። ይልቁንስ የራሳችን በሽታ መከላከል ሴሎች ተመጣጣኝ ባልሆነና በተጋነነ መልኩ የፀጉር ማብቀያ ቋቶችን ወይም ደግሞ ሄር ፎሊክሎችን ሲያጠቁ የሚፈጠር ቁጣ ወይም ደግሞ ብግነት ነው። ይህ ቁጣ የፀጉር መብቀያዎችን ያወድምና ምንም ፀጉር እንዳይበቅል ያደርግና የፀጉረ ራስ በራነት ወይም ደግሞ መላጣነት ያስከትላል ማለት ነው። የዚህ ምልክቶቹ አንደኛ ብጉር የሚመስሉ ቀያይ እብጠቶች ሊሆን ይችላል። ሁለተኛ ነገር ደግሞ መግል የያዙ እብጠቶች ሊሆን ይችላሉ። ሶስተኛው ደግሞ መሀሉ ቁስል ሲድን ደግሞ የፀጉር መላጣነት ወይም ደግሞ ስካሪንግ አሎፔሻ የምንለው ጠባሳ ድጋሚ የሚያበቅል የፀጉር መላጣነት ሊከሰት ይችላል። ሌላኛው ደግሞ ከ3 እስከ 5 የሚሆኑ የፀጉር ዘለላዎች ከአንድ የፀጉር ቋት ውስጥ ሲወጡ ወይም ደግሞ ታፍቲንግ እንለዋለን። ተጨማሪ ደግሞ ፀጉሮችን ዙሪያ ያለውን ቆዳ መፈርፈር አንደኛው ምልክት ነው ማለት ነው። ይሄ ነገር ሲኖር ምንድነው የምናደርገው የሚለው ነገር ነው። አንደኛው ወዲያውኑ ወደ ቆዳ ሐኪም መሄድ አለበት። በተለይ እንደጀመረ ምክንያቱም እንደጀመረ መሄድ ይሄ ህመም ከዚህ መሃል ላይ እየጀመረ ጠባሳ እያደረገ ወደ ዞራው የሚያቆምበት የለም። የሚያቆም ይሄ ነገር ሙሉ ፀጉራችንን ከጨረሰ በኋላ ነው። ስለዚህ ወዲያውኑ እንደጀመረ ወደ ቆዳ ሐኪም መሄድ እዛው ላይ ከታከመ ጠባሳ ሳይፈጥር ከታከመ ፀጉራችንን ማዳን ይቻላል። መጀመሪያው ከሄድን የሚዋጡ የሚቀቡ የተለያዩ አማራጮች አሉ እና ደግሞ ለውጥ ለማምጣት ደግሞ ትዕግስት ያስፈልገዋል። የቆዳ ሐኪም ጋር ሄደን በትዕግስት የምንባለውን እየሰማን ልናደርገው እንክብካቤ እያደረግን አኗኗር ዘይቤያችን ላይ የምናደርጋቸው ለውጦች ይኖራሉ። እሱንም በባለሙያው ይነገረናል። እንዲሁም የበሽታ መከላከል አቅመ ሴሎቻችን የሚያመጡ ቁጣ ስለሆነ እነሱን እረፉ የሚሉ የተለያዩ መድኃኒቶች አሉ። እሱ እየተጠቀምን ፀጉራችንን ማዳን ይቻላል። በተለይ እንዳልኳችሁ በጣም ኢምፖርታንት ኢንፎርሜሽን ይሄ ነገር ካለባቸው ወይም ፎሊኩላይቲስ ቲካልቫንስ ካለ መጀመሪያ ወዲያው እንደጀመረ መምጣት ይሄ እንዳይስፋፋና ትርፉ ጠባሳ እንዳይሆንባቸው መፍትሄ ይሆናል።